ሰላም ወገኖቼ፣ የዛሬ ትምህርት ስለ ንስሐ ነው። ንስሐ ምንድን ነው? ብዙ ሰዎች ንስሐ ማለት መጸጸት ብቻ ወይም ማልቀስ ብቻ ይመስላችኋል። ነገር ግን መጽሐፍ ቅዱስ ንስሐ ከዚያ በላይ እንደሆነ ያስተምራል። ይህም ከመጽሐፍ ቅዱስ አሳያችኋለሁ። ለሁሉ እንዲዳረስ ሼር አድርጎት። ወደ መጽሐፉ ስንሄድ ሁለተኛው ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ወደ ድነት የሚያደርስ ንስሐ የማይጸጸት ነው፣ የዓለም ግን ሞትን ያመጣል ይላል። ይህም ማለት መጸጸት ካለ ንስሐ አይሆንም። ህይወት መቀየር ካለ ነው እውነተኛ ንስሐ የሚባለው። ሌላም በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሸፍን አይሳካለትም፣ የሚናዘዝ ግን ምሕረት ያገኛል ይላል። ይህም ማለት ኃጢአትን ሳትሸፍን ከተናዘዝክ ይተውልሃል፣ ካልተናዘዝክ ደግሞ አይሳካልህም ማለት ነው። ሌላም በማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ንስሐ ግቡ መንግስተ ሰማያት ቀርባለችና ይላል። ይህም ማለት ከዚህ ጥቅስ የምንረዳው የድነት መጀመሪያ ንስሐ እንደሆነ መጽሐፍ ቅዱሳችን ይናገራል። በማቴዎስ ወንጌል ምዕራፍ 3 ቁጥር 8 ላይ ደግሞ ለንስሐ የሚሆን ፍሬ አፍሩ ይላል። ማለትም በንስሐ ከሆነ አዲስ ፍሬ ማለትም አዲስ ህይወት መቀየር ይታያል ማለት ነው። ሌላም በሉቃስ ወንጌል ምዕራፍ 15 ቁጥር 17 እስከ 20 ላይ ኃጢአቱን አወቀ፣ ተነሳና ወደ አባቱ ሄደ ይላል። ይህም ማለት ንስሐ ከገባህ እንደ ህፃን ልጅ ንጹህ ትሆናለህ ማለት ነው። አንደኛው ልንረዳው የሚገባው ደግሞ ንስሐ ማለት የእግዚአብሔር ጥሪ እንደሆነ ነው። ይህም በሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ እግዚአብሔር አሁን ሁሉን ሰዎች በየቦታው ንስሐ እንዲያደርጉ አዘዋል ይላል። ይህም ማለት ንስሐ የእግዚአብሔር ጥሪ እንደሆነ ይናገራል። ሁለተኛው ደግሞ ንስሐ የአእምሮ ቀያሪ ነው። ንስሐ በግሪክ ትርጉም ስናየው ሜታኒዮን ይባላል። ትርጉሙም የአእምሮን መቀየር፣ አመለካከት መቀየር እና አቅጣጫ መቀየር ማለት ነው። ሰዎች ምዕራፍ 12 ቁጥር 2 ላይ ደግሞ በልባችሁ መታዘዝን ለውጡ እንጂ ይሄን ዓለም አትምሰሉ ይላል። ይህም ማለትም ንስሐ መግባት ውስጣዊ ለውጥ ያመጣል። ሶስተኛው ንስሐ ነው። ከእምነት ጋር ይሄዳል። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ ንስሐ አድርጉ በወንጌል እመኑ ይላል። ይህን ስንል ደግሞ ንስሐ እና እምነት አይለያዩም፣ ሁለቱም አንድ ናቸው። ወደ አራተኛው ስንሄድ አራተኛው ንስሐ ወደ ድነት ይመራል ነው። ሌላም በሉቃስ ወንጌል ምዕራፍ 13 ቁጥር 3 ላይ ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ተብሏል። ይህም ማለት ያለ ንስሐ ድነት የለም። አምስተኛው እግዚአብሔር ንስሐን ይቀበላል ነው። ይህም በትንቢተ ኢሳያስ ምዕራፍ 1 ቁጥር 18 ላይ ኃጢአታችሁ እንደ ቀይ ቢሆንም እንደ በረዶ ይነጻል ይላል። ይህም ማለት ኃጢአታችሁ በንስሐ ይነጻል፣ ይደመሰሳል ማለት ነው። ስድስተኛው ስንሄድ የንስሐ ጊዜ አለ። ይህም ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ እነሆ የተቀበለ ጊዜ ነው፣ እነሆ አሁን የድነት ጊዜ ነው ይላል። ይህም ማለት ንስሐ ሁልጊዜ ክፍት አይደለም፣ ዛሬ የተሰጠን ጊዜ ነው። በአጭሩ ንስሐ ማለት ኃጢአትን መተው እና ወደ እግዚአብሔር መመለስ ነው። ለዛሬ ያዘጋጀናቸው ትምህርቶች ንስሐ ማብራሪያ ይህ ይመስሉ ነበር። እንደዚህ አይነት የመጽሐፍ ቅዱስ ማብራሪያ እንዲደርሳችሁ ይህን ቻናል ሰብስክራይብ አድርጉ። ስላደረጋችሁ አመሰግናለሁ። ሙሉ ቪዲዮ ስለተመለከታችሁኝም